አሁን የማቀርብላችሁ ግጥም መለያየት ሞት ነው የሚል መልእክት የሚያስተላልፍ ነው። ተከፋፈላሉ በወገን በጎሳ አፋሩ ወደ አፋር፣ ኢሳው ወደ ኢሳ፣ ዘር እየቆጠረ ወገኑን ፍለጋ አንዱ ወደ ቆላ አንዱ ወደ ደጋ፣ ኦሮሞው፣ ጉራጌው፣ ከምባታው፣ ወላይታው፣ ትግሬውና አማራው ሄደ በየቦታው ብለው ሲናገሩ ሲያወሩ ሰምቼ እኔ መሃል ሜዳ እንዳልቀር ፈርቼ ጠይቄ አስጠይቄ ዘሬን አጣርቼ እንደ ሰው ልጠጋ ወደ ወገኖቼ በማለት እናቴን አባቴን ብጠይቅ በጣም በመቸገር በጣም በመጨነቅ ዘርህ ውስብስብ ነው አትዘልቀውም ቆጥረህ ባንዳችን አማራ ባንዳችን ትግሬ ነህ፣ ሁለቱ አያቶችህ በግማሽ ጎናቸው ኦሮሞዎችና ጉራጌዎች ናቸው፣ ዘርህ ጥልፍልፍ ነው በስምንት ዘርፉ መለየት አትችልም ብለውኝ አረፉ። ታዲያ ምን ይበጀኝ? ከነማን ልጠጋ? የአባቴን ወገኖች የእናቴን ፍለጋ ወደ ቆላ ልሂድ ወይስ ወደ ደጋ? አንለያይም። መለያየት ሞት ነው። አንድ ነን አንድ ነን። ከታሪካዊዋ ከድንቅነሽ ሀገር ከምየ ኢትዮጵያ ከሆደ ዥጉርጉር ቀይና ቀይዳማ ጠይምና ጥቁር ወርቀ ዘቦ ሆነን አምረን ብንፈጠር እንዴት እንለያይ በቋንቋና በዘር? እንዴት? ለምን? አንዱ ከሌላው ጋር በዘር ተቀላቅሎ ተዋልዶ ተጋብቶ ድብልቅልቅ ብሎ አብሮ የሚኖረው ከባሌ እስከ ወሎ ይለያይስ ቢባል እንዲያው እንዴት ብሎ? አንድ ነን። መለያየት ሞት ነው። አንዱ ካንዱ ሳይበልጥ፣ አንዱ ካንዱ ሳያንስ፣ አንዱ አንዱን ሳይገድለው፣ ደም ሳይመላለስ፣ በወላጁ ጥፋት ልጁ ሳይወቀስ ተባብሮ ተፋቅሮ በአንድነት መኖሩ ይጠቅመናል እንጂ ምንድነው ችግሩ? መብት አስተካካይ ስነ ስርዓት ካለ በዘሩ በቦታው በጎሳው በእምነቱ ሰው ካልተበደለ ተባብሮ ተፋቅሮ በአንድ ላይ መኖሩ ይጠቅመናል እንጂ ምንድነው ችግሩ? እንዴ ድር ቢያብር አንበሳ ያስር የሚለውን ተረታችን ልብ ይሏል። ድር እንኳን ቀጭኑ ድር እንኳን ለስላሳው ሲያብር ሲተባበር ይበልጣል ካንበሳው። መተባበር ጉልበት ነው። አንድ መሆን ኃይል ነው። መለያየት ግን ሞት ነው። የተለዩት ተነጥለው የሄዱት ምን ተጠቀሙ? በቆየ ታሪኩ በእምነት በባህሉ ህዝቡ አንድ መሆኑን እያስተባበሉ ነፃነት እያሉ ከእናት ሀገራቸው የተገነጠሉ እንኳን ጤፍ እንጀራ አሮባቸው ስንዴ ሁለት ያጣ ጎመን ሆነው የለም እንዴ? አዎ መለያየት ሞት ነው። ስማኝ በጽሞና ልንገርህ ወገኔ፣ መለያየት ሞት ነው ላንተም ሆነ ለኔ። አንድነት ጉልበት ነው ላንተም ሆነ ለኔ። ስለዚህ እንተባበር፣ አንድ እንሁን ነው የዛሬ መልእክቴ። አዱኛ ወርቁ ነኝ። ጤና ይስጥልኝ።